ግሩም አባት የምትራራ የምትረዳኝ። ሰላም ለእናንተ ይሁን ቅዱሳን። ከዛሬ ጀምሮ በተከታታይ በአንድ መሰረታዊ ሐሳብ ትምህርት አስተምራለሁኝ። እሱም ድነትን በተመለከተ ይሆናል። የትምህርቴ ርዕስ ታላቁ ድነት መጽሐፍ ቅዱሳዊ ገለጻ የሚል ነው። ድነት በክርስቲያናዊ አስተምህሮ ውስጥ አንዱ መሰረታዊና ዋና ነገር ነው። ምንም እንኳ ብዙ ሰዎች የተለያየ አመለካከት ያላቸው ቢሆንም መጽሐፍ ቅዱሳዊ በሆነ መልኩ የድነትን ጽንሰ ሐሳብ መረዳት እና ግንዛቤ ማግኘት ለራሳችን ለምንኖረው ኑሮ ያለው አስተዋጽኦ በጣም ከፍተኛ ነው። እንዲሁም ደግሞ ለሌሎች ለማካፈልም ያለው ፋይዳ በጣም ከፍተኛ ነው። እንደምትመለከቱት በድነት በመጽሐፍ ቅዱስ ውስጥ በብሉይ ኪዳንም በአዲስ ኪዳንም ጥቅም ላይ የዋለ ነው። ኢሳይያስ 12:2ን ስንመለከት እንዲሁም ዘዳግም 33 ቁጥር 29ን ስንመለከት እስራኤል ሆይ ምስጉን ነህ፣ በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው ይላል። ስለዚህ እስራኤል አይነተኛ መገለጫዋና መታወቂያዋ በእግዚአብሔር መዳኗ ነው። አዲስ ኪዳን ላይም ስንመጣ እንዲሁም ከብሉይ ኪዳኑ የእግዚአብሔር ማዳን ጋር በንጽጽር በቀረበ መልኩ በዕብራውያን ምዕራፍ 2 ቁጥር 3 ላይ እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን ይላል። ምናልባትም ከብሉይ ኪዳን ዘመን እግዚአብሔር ከገለጠው ማዳን በላቀ መልኩ በአዲስ ኪዳን ከመገለጡ የተነሳ በክርስቶስ ኢየሱስ አማካኝነት የተገለጠው ድነት ታላቁ መዳን ተብሏል። ዕብራውያን ምዕራፍ 2 ቁጥር 10ም ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ የሚል ቃል እናገኛለን። ስለዚህ ጽንሰ ሐሳቡ በብሉይ ኪዳንም በአዲስ ኪዳንም ውስጥ ያለ የእግዚአብሔር ሕዝብ አይነተኛ መገለጫና መታወቂያ ነው። ከዚህ የተነሳ ምን ማለት ነው ከሚለው ሐሳብ መነሳት በጣም አስፈላጊ ሊሆን ይችላል። ድነት በብሉይ ኪዳን ከነፃ መውጣት ጋር፣ ከማምለጥ ጋር፣ ደህና ከመሆን ጋር የተያያዘ ነገር ነው። በጣም በአብዛኛው በብሉይ ኪዳን ዘመን በአካላዊ ነፃነት ጋር እስራኤል ከግብፅ ባርነት የወጣችበት ሁኔታ ከግብፅ ምድር እንደዳነች የተገለጠበት ነገር እናያለን። ከጠላት ማምለጥ አካላዊ ነው። በአብዛኛው አካላዊ ነው ማለት ግን አካላዊ ብቻ አይደለም። ምክንያቱም ከግብፅ ባርነት ነፃ ያወጣቸው እግዚአብሔር የነፍሳቸውም የሕይወታቸው አጠቃላይ አዳኝ ነው። ለዚህ ነው በብሉይ ኪዳን ዘመን የነበረው የእግዚአብሔር ሕዝብ እስራኤል በእግዚአብሔር የዳነ ሕዝብ የተባለው። ዘዳግም 33:29 እሱን ነው የሚለን። በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? ይህ የብሉይ ኪዳን ድነት በኪዳን ላይ የተመሰረተ ነው። እግዚአብሔር ራሱን ገልጦ ከግለሰብ ጋር ሊሆን ይችላል፣ ከህዝብ ጋር ሊሆን ይችላል። እግዚአብሔር ከገባው ኪዳን የተነሳ በኪዳን ውስጥ በመሆን የሚገኝ ድነት ነው። እስራኤል ከግብፅ የወጣችው በእግዚአብሔር የተስፋ ቃል ነው። ስለዚህ የኪዳን ግንኙነት ነው። የቃል ኪዳኑ ታቦት የኪዳን ስምምነት ነው። ስለዚህ እስራኤል ከእግዚአብሔር ጋር ኪዳን ስላላት በኪዳን ውስጥ ሆና የእግዚአብሔር ሕዝብ እንደሆነች በስፋት እግዚአብሔር አዳኛችን ብለው ሲረዱት ሲገነዘቡት እናያለን። በአዲስ ኪዳን ዘመን ግን በላቀ መልኩ የዕብራውያን ጸሐፊ የነገረንን መሰረታዊ ሐሳብ ምናልባት ከተረዳን ዕብራውያን ምዕራፍ 1
ከቁጥር 1 እስከ 3 ባለው ክፍል ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ብሎ ይቀጥላል። ቁጥር 3ንም ስናይ እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይለናል። በዚህ ክፍል ሁለት ንግግሮች አሉ ማለት ነው። በብሉይ ኪዳን ዘመን እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይለናል። እግዚአብሔር ይናገር ነበር ማለት ነው። የአዲስ ኪዳኑን ነገር ግን ሲያመጣ ምንድነው የሚለው? በልጁ ተናገረን ይላል። የኢየሱስ ክርስቶስ መምጣት ንግግር ብቻ እንዳልሆነ ተናግሮ በኢየሱስ ክርስቶስ ማንነት በመሞቱ በመቀበሩ በመነሳቱና በማረጉ ሕዝቡን ካዳነ በብሉይ ኪዳን ዘመንም እግዚአብሔር በልዩ ልዩ መንገድ ራሱን ገልጦ ተናግሮ ሕዝቡን ያድን ነበር። ሲነጻጸር ግን በአዲስ ኪዳን ዘመን የተገለጠው የእግዚአብሔር ድነት እጅግ የላቀ ነው። እጅግ የላቀ ነው። ግን ሁለት ንግግሮች አሉ ማለት ነው። በብዙ አይነት እና በብዙ ጎዳና ለአባቶቻችን በነቢያት ተናግሯል ይላል። መጨረሻ ግን በልጁ ተናገረን ይላል። ስለዚህ እግዚአብሔር የመጨረሻው ከፍተኛው መገለጥ በልጁ በኢየሱስ ክርስቶስ ነው የተገለጠው። ግን በብሉይ ኪዳን ዘመንም እግዚአብሔር ራሱን እየገለጠ ሕዝቡን ያድን ነበር። ድነቱ ግን በአብዛኛው አካላዊ ነው፣ ግን መንፈሳዊ ንጥረ ነገር የለውም ማለት ግን አይደለም። ለዚህ ነው እኮ ነቢያት መንፈስ ወርዶባቸው የተነብዩ ነበር። እስራኤል የእግዚአብሔርን ቸርነት ያዩ ነበር። ቀን በደመና አምድ፣ ሌሊት በእሳት አምድ እግዚአብሔር ይመራቸው ነበር። ተአምራት ያደርግላቸው ነበር። ድንቅ ያደርግላቸው ነበር። እነዚህ ህዝቦች፣ የእስራኤል ህዝብ የእግዚአብሔር ህዝብ ነው። እንዲያውም በኩር ልጄ ይላል። ልጄ አንዳንድ ሰዎች የእስራኤልን የእግዚአብሔር ልጅነት በደንብ ለመረዳት የሚሞክሩ አይመስለኝም። ምናልባት ልጅነት በአዲስ ኪዳን ብቻ ነው ያለ ብለው የሚያስቡ ሰዎች የእስራኤል የበኩር ልጅነትን እንዴት እንደምናየው ማሰብ በጣም አስፈላጊ ነገር ነው። እስራኤል ከእግዚአብሔር ጋር ግንኙነት የመሰረተች በኪዳን እግዚአብሔር የጠራት ያወጣት ከሱ ጋር ህብረት ያደረገች እንደ ልጅ የሆነች እንደሆነች በጣም በብዙ ቦታ መጽሐፍ ቅዱስ ይናገራልና ይሄ የእግዚአብሔርን ማዳን ነው የሚያሳየው ለማለት ፈልጌ ነው። እግዚአብሔር አዳኝ ነው። በአዲስ ኪዳን ዘመንም እግዚአብሔር ወልድ የሆነው ክርስቶስ ኢየሱስ በኃጢአተኛ ስጋ ምሳሌ በመወለድ በመመላለስ በማስተማር ድንቅና ታምራትን በማድረግ በመሞት በመቀበር በመነሳትና በማረግ የሰው ልጆችን የሚያድን አዳኝ ሆኗል። ለዚህ ነው እነ ጴጥሮስ በምስክርነታቸው ወቅት የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም በማለት የሚናገሩት። ስለዚህ በአዲስ ኪዳን ዘመን በብዙ አይነት ጎዳናና መንገድ ራሱን ገልጦ ያድን የነበረው እግዚአብሔር በአዲስ ኪዳን ዘመን በላቀ መልኩ ሕዝቡን ሊያድን መጣ፣ ዋጋ ከፈለ። ምናልባት የአዲስ ኪዳኑ ድነት ሮሜ 1:16 እና 17ንም እንደምንመለከተው ሌሎችን በርካታ የመጽሐፍ ቅዱስ ክፍሎችን ዮሐንስ 3:16፣ ኤፌሶን 2 ቁጥር 8 እና 9 እንደምንመለከተው ከነፃ መውጣት ጋር ይገናኛል። ከኃጢአት ኃይል፣ ከሰይጣን ኃይል፣ ከሞት ፍርሃት ኃይል ነፃ መውጣትን የሚመለከት ነው። ቀደም ብለን ካነበብነው የዕብራውያን መልእክት ምዕራፍ 2
ወደ ቁጥር 14 15 ስንመጣ ብናየው ያን ክፍል እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ስለዚህ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞችን ሊመስል ተገባው። እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላል ይለናል። ይህ ክፍል ጌታ ኢየሱስ ክርስቶስ እንዴት አድርጎ የመዳናችን ራስ እንደፈጸመልን የሚናገር ክፍል ነው። የመጣበትን ዓላማ ሲናገር 3 ኃይላትን ለማሸነፍ ነው። ሰይጣንን፣ የሞት ፍርሃትንና ኃጢአትን። እነዚህ 3ቱ ኃያላን የሰው ልጆችን ያሸነፉ፣ የሰው ልጆች ሊያሸንፏቸው ያልቻሏቸው ነገሮች ናቸው፣ ኃይላት ናቸው። ጌታ ኢየሱስ ክርስቶስ የመጣው የሰው ልጆችን ያሸነፉ ኃይላትን በማሸነፍ በእርሱ የሚያምኑ ሁሉ እንዲድኑ ነው። በሞት ላይ ስልጣን ያለውን በሞቱ እንዲሽር ይላል። እሱም ዲያብሎስ ነው ይላል። ጌታ ኢየሱስ ክርስቶስ ተወልዶ ተመላልሶ አገልግሎቱን ሲጀምር በገባበት በየምኩራቡ አጋንንትን ሲያስወጣ ነው የምንመለከተው። ሲያሸንፍ ነው የምናየው። ተፈትኖም አሸነፈ። መስቀል ላይ ሲሰቀልም የዲያብሎስን ስልጣን ነው የሻረው። አለቅነታቸውንና ስልጣናቸውን ሽሮ ይለናል ጳውሎስ በቆላስያስ ምዕራፍ 2 ቁጥር 15 ላይ። ስለዚህ አንዱ ዲያብሎስን ለማሸነፍ ነው። በሁለተኛ ደረጃ የሞት ፍርሃትን ይለናል። በሞት ፍርሃት የተያዙትን ጌታ ኢየሱስ ክርስቶስ ስለ ሰው ልጆች በኃጢአት ምክንያት የመጣውን ሞት ዕዳ ለመክፈል በመሞት በመቀበር በሶስተኛው ቀን ሞትን ድል አድርጎ በመነሳት የሞትን አስፈሪነት አሸንፎታል። ከዚህ የተነሳ ሞትን በተመለከተ ያለው አስተሳሰብ እና አመለካከት ተቀይሯል። አንደኛ ያለ እግዚአብሔር ፈቃድ አንሞትም ነው። በሁለተኛ ደረጃ ብንሞትም እንኳ በእርሱ የምናምን ከሆነ ትንሣኤ አለ የሚለው መሰረታዊ ጽንሰ ሐሳብ የተተገበረው ወይም ደግሞ እውን የሆነው በክርስቶስ ኢየሱስ በሞት ላይ ካለው አሸናፊነት የተነሳ ነው። ሞት አስፈሪ አይደለም። ሞት ሆይ መውጊያ የት አለ የሚለው ለዚህ ነው። በሶስተኛ ደረጃ የሕዝቡን ኃጢአት ለማስተስረይ ይላል። ኃጢአትን ያሸንፍ፣ ኃጢአትን አላደረገም ይለናል መጽሐፍ ቅዱስ። ኃጢአትን በማሸነፍ በኃጢአት ላይ ያለውን አሸናፊነት አሳይቷል። ስለዚህ ክርስቶስ ኢየሱስ በሰይጣን ላይ በኃጢአት ላይና በሞት ፍርሃት ላይ ስልጣን ያለው ያሸነፈ ጌታ በመሆኑ በእርሱ የሚያምኑ ሁሉ ያሸንፋሉ፣ ነፃ ይወጣሉ የሚል መልእክት ነው ያለው ማለት ነው። የወንጌል ጽንሰ ሐሳብ ይሄ ነው። ወንጌል ወይም ኢቫንጌሊዮን የሚለው የግሪክ ቃል በግሪክ ሮማ ዓለም ጥቅም ላይ ይውል የነበረ ቃል ነው። የሮም ወታደሮች ለጦርነት ዘምተው ሲመለሱ ጠላቶቻቸውን ሲያሸንፉ የማረኳቸውን ጄኔራሎች እርቃናቸውን አድርገው ገመድ በአንገታቸው አስገብተው አሸናፊነታቸውን ለማሳየት ለሕዝባቸው ለእይታ ያቀርቡ ነበር እና ለሕዝባቸው ለእይታ ሲያቀርቡ አሸናፊነታቸውን ያውጁ ነበር። እናንተ ሮማውያን ሆይ ደስ ይበላችሁ፣ እኛ የእናንተ ጀግኖች ወታደሮች ለጦርነት ዘምተን አሸንፈናል፣ ይሄው ማሳያውም በማለት አሸናፊነታቸውንና ድል አድራጊነታቸውን ያውጁ ነበር። የሚያውጁበት ይሄ የአዋጁ ቃል ኢቫንጌሊዮን በመባል ይታወቃል። የድል አድራጊነትና የአሸናፊነት ዜና ነው። ይህንን ነው እነ ጳውሎስ ለክርስቶስ ኢየሱስ ያዋሉት የተጠቀሙበት።
በክርስቶስ ኢየሱስ አማካኝነት የተገለጠው የእግዚአብሔር ድል አድራጊነትና አሸናፊነት መልካም ዜና ኢቫንጌሊዮን ይባላል። ኢቫንጌሊዮን። ስለዚህ ጽንሰ ሐሳቡ በክርስቶስ ኢየሱስ የሚያምኑ ሰዎች ያሸንፋሉ፣ ድል ያደርጋሉ ሚል ነው። በዚህ ምክንያት ድነት በኃጢአት ላይ በሰይጣን ላይና በሞት ፍርሃት ላይ በክርስቶስ ከተደረገው ድል የተነሳ ነፃ መውጣትን የሚመለከት ነው። ስለዚህ ክርስቶስ ማዕከል ባደረገ መልኩ ክርስቶስ ከሰራው ስራ የተነሳ ከኃጢአት ኃይል ከሰይጣን ኃይልና ከሞት ፍርሃት ኃይል ነፃ የምንወጣበት ጽንሰ ሐሳብ መዳን ተብሏል። ለዚህ ነው ሮሜ ምዕራፍ 1 ቁጥር 16 እና 17 ላይ በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞ ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነው ይለናል ጳውሎስ። የእግዚአብሔር ኃይል ለማዳን ነው። ሌሎችም የመጽሐፍ ቅዱስ በርካታ ክፍሎችን መመልከት እንችላለን። የእግዚአብሔር ማዳን በክርስቶስ ኢየሱስ እንደተገለጠ በጣም በብሉይ ኪዳን ዘመን የነበረው የእግዚአብሔር ማዳን በኪዳን የተመሰረተ እንደነበረ ሁሉ የቃል ኪዳኑ ታቦት ማዕከል እንደነበረ ሁሉ የቃል ኪዳኑ ታቦት ፍጻሜ ሆኖ የመጣው በአዲስ ኪዳን ዘመን ጌታ ኢየሱስ ክርስቶስ ነው። የቃል ኪዳኑ ታቦት በታቦት ውስጥ ሁለት ጽላቶች፣ አንዱ እግዚአብሔርን የሚመለከት ሌላኛው ሰውን የሚመለከት ሁለት ጽላት እንደነበረ የእግዚአብሔርና የሰው ጉዳይ እንደነበረና በመካከለኛው ድንኳን ወይም በመገናኛው ድንኳን ይቀመጥ እንደነበረ እግዚአብሔር ከሕዝቡ ጋር የሚገናኘው በቃል ኪዳኑ ታቦት በኩል እንደነበረ ሕዝቡም እግዚአብሔርን የሚያገኘው በቃል ኪዳኑ ታቦቱ በኩል እንደነበረ በአዲስ ኪዳን ዘመን የዛ ፍጻሜ ሆኖ የመጣው ጌታ ኢየሱስ ክርስቶስ ነው። ፍጹም እግዚአብሔር ሆኖ ሳለ ፍጹም ሰው በመሆን በሰውና በእግዚአብሔር ብቸኛ መካከለኛ መሆን ይቻላል። ለዚህ ነው እነ ጴጥሮስ መዳን በሌላ በማንም የለም የሚሉ፣ ሌላ ዳኝ የለም። ስለዚህ በክርስቶስ ኢየሱስ አማካኝነት የተገለጠውን የእግዚአብሔር ማዳን እና በዚህ ማዳን አማካኝነት ከጨለማው ስልጣን ወደሚደነቀው ብርሃን የመፍለስ ሂደት ድነት ተብሏል። ጳውሎስም በቆላስይስ ላይ ምዕራፍ 1 ቁጥር 13 ላይ ከጨለማው ስልጣን አዳነን፣ ወደ ፍቅሩም ልጅ መንግስት አፈለሰን ይለናል። ይሄ ነው ድነት። በእርግጥ በሌሎች ቀናት የድነትን መሰረታዊ ጽንሰ ሐሳብ በስፋት የምንመለከትበት ጊዜ ይኖራል። አሁን ግን እንደ መንደርደሪያ እንዲሆነን ድነት ምንድን ነው መጽሐፍ ቅዱሳዊ የሆነውን ገለጻ ለማየት ነው። እንግዲህ በአዲስ ኪዳን ዘመን ድነት ክርስቶስን ማዕከል ያደረገ ነው። ድነት ግላዊና ዓለም አቀፋዊ ምን ማለት ነው? የእግዚአብሔር ማዳን ዓለም አቀፋዊ አቅርቦት ነው። ሰው ሁሉ እንዲድን እግዚአብሔር ራሱን በክርስቶስ ኢየሱስ አማካኝነት ነው የገለጠው። ግን ውሳኔው ግን በግል የሚወሰን ውሳኔ ነው። ወደ ክርስቶስ የሚመጣው የሚወስነው ሰው በግል ነው። ግን የእግዚአብሔር ማዳን ግን የቀረበው የተበረከተው ለሰው ልጅ በሙሉ ነው። አዳምና የሔዋን ውድቀት ዓለም አቀፋዊ ተጽዕኖ እንዳመጣ ሁሉ የእግዚአብሔር ማዳን በክርስቶስ በሁለተኛው አዳም የመጣው የእግዚአብሔር ማዳን ደግሞ ልክ እንደዛው ዓለም አቀፋዊ አቅርቦት ነው። ይህንን አቅርቦቱን ግን ሰዎች የሚቀበሉት በግል ውሳኔ ነው ማለት ነው። ሌላው የድነት በዚህ አንደኛው ክርስቶስን ማዕከል ያደረገ ነው ብለናል። በሁለተኛ ደረጃ ግላዊና ዓለም አቀፋዊ ነው ብለናል። በግል ይወሰናል፣ ግን ዓለም አቀፋዊ ወሰን ያለው ነው። በሶስተኛ ደረጃ የሆነና የሚሆን ነው። መጽሐፍ ቅዱስ ውስጥ እንደ ዳንን የሚናገሩ በጣም በርካታ ክፍሎች አሉ። ግን ደግሞ ድነታችን እንዳልተቋጨ የሚናገሩ የመጽሐፍ ቅዱስ ክፍሎችም አሉ። ለምሳሌ ያህል እናነሳ። ኤፌሶን ምዕራፍ 2 ቁጥር 8 ጸጋው በእምነት አድኗችኋል ይላል። ግን አድኗችኋል
ብሎ በኃላፊ ጊዜ ግስ የተቀመጠውን ሐሳብ ግን ጴጥሮስ በሰማይ ሊገለጥ ለተዘጋጀ መዳን በእግዚአብሔር ኃይል ተጠብቃችኋል ይላል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 3 እስከ 5። ጳውሎስም በሮሜ 13 ቁጥር 11 ላይ መዳናችሁ ሊመጣ ቀርቧል ይለናል። ስለዚህ የሆነና የሚሆን ነው። the already and the not yet የሚባል አገላለጣ የሆነና የሚሆን። ለምሳሌ የእግዚአብሔር መንግስት መጣለች ይለናል መጽሐፍ ቅዱስ። የእግዚአብሔር መንግስት ትመጣለች ደግሞ ይለናል። the already and the not yet aspect of the kingdom of God እንደሚባለው ድነታችን ከዛ ጋር የተያያዘ ነው። በእግዚአብሔር መንግስት ውስጥ ነን፣ ግን የእግዚአብሔር መንግስት ደግሞ በሙላት በክርስቶስ ዳግም መምጣት በሙላት እንለማመዳለን። ድነናል። ድነታችን በሙላት ደግሞ የምንለማመድበት ጊዜ ደግሞ እንዳለ ይነግረናል። በእንዲህ አይነት መልኩ የተቀመጠ መሆኑን ማሰብ እጅግ አስፈላጊ ነገር ነው። ምናልባት በሚቀጥሉት ጊዜያት ማነሳቸው መሰረታዊ ነገሮች አሉ። አንደኛ የማነሳው መዳንና የሰው ፈቃድ እንዴት ይታያል። በሁለተኛ ደረጃ የማነሳው ድነትና የእግዚአብሔር ምርጫ። እግዚአብሔር ይመርጣል ወይ? መርጦ ነው ወይ የሚያድነው? ምን ማለት ነው? ድነትና የእግዚአብሔር ምርጫ ያላቸው ግንኙነት ምንድን ነው? በሶስተኛ ደረጃ ድነትና የክርስቶስ ቤዛነት። ክርስቶስ ኢየሱስ መስቀል ላይ የሞተው ለተወሰኑት ነው ወይስ ለሁሉ ነው? መሰረታዊ ነገር መመለስ ያለበት ጉዳይ ነው። ከድነት አንጻር እናንሳ ካልን። በአራተኛ ደረጃ የማነሳው መዳንና የእግዚአብሔር ጸጋ። በእግዚአብሔር የማዳን ዕቅድ ውስጥ የእግዚአብሔር ጸጋ እምቢ ልንለው የምንችለው ነው ወይስ ደግሞ እምቢ ልንለው የማንችለው ነው? የእግዚአብሔር ጸጋ በእግዚአብሔር የማዳን ዕቅድ ውስጥ በእግዚአብሔር ድነት ውስጥ የእግዚአብሔር ጸጋ እንዴት እንረዳዋለን የሚለው መሰረታዊ ነገር አነሳለሁ። በአምስተኛ ደረጃ የማነሳው ድነትና በድነት መጽናት። አንድ ሰው ከዳነ ምንም ቢሆን ድነቱን ሊያጣ ይችላል ወይስ አያጣም? በጣም መሰረታዊ ነገር ነው። በዘመኑ የሚያነጋግሩ፣ የሚያወያዩ፣ የሚያጠያይቁ በጣም መሰረታዊ ነገሮች ስለሆኑ እነዚህ በሚቀጥሉት ክፍሎቼ እነዚህን 5 መሰረታዊ ነገሮችን ለማንሳት ሞክራለሁ። መሰረታዊ ነገር የህይወታችን ዋና ነገር ነው። እንደ ክርስቲያን እንደ አማኝ ስንወጣ ስንገባ ድነት የሚለው ጽንሰ ሐሳብ መሰረታዊ ነገር ዋናችን ነው። ዋናችን ስለሆነ ግን በርካታ አመለካከቶች የሉም ማለት አይደለም። አንዳንዱ ከህይወት የሚያወጣ መጽሐፍ ቅዱሳዊ የሆኑ እሳቤዎች የሚራመዱበት ዘመን ላይ ስለሆነ ያለ ነው። ድነትን በተመለከተ በጥልቀት ለመወያየት ለማውራት መጽሐፍ ቅዱሳዊ የሆነ ትንታኔ ለመስጠት ፈልጋለሁ። ስለዚህ እንደገና ለማሳየት ድነትና የሰው ፈቃድ፣ ድነትና የእግዚአብሔር ምርጫ፣ ድነትና የክርስቶስ የቤዛነት ስራ፣ ድነትና የእግዚአብሔር ጸጋ እንዲሁም ድነትና በድነት መጽናት የሚሉ መሰረታዊ ሐሳቦችን በተከታታይ ለማካፈል ፈልጋለሁ። እንድትከታተሉኝ ፈልጋለሁ። ጌታ ይባርካችሁ።